ሰላም እንዴት አላችሁ? ደህና ሰነበታችሁ ሆይ? ተከታታዮቼ እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። ያው እንደተለመደው ዛሬ ደግሞ በአዲስ ቶፒክ መጥቻለሁኝ። የዛሬው ቶፒካችን የሚሆነው ዴሊጌሽን ይሆናል ማለት ነው። ዴሊጌሽን በዚህ ሀገር በአሜሪካ ማለት ነው ሁሉም ነርስ አንድ አይነት ነገር አይሰራም። የተለያየ የነርስ ክፍል አለ፣ የነርሲንግ ክፍል አለ፣ ሬጅስተርድ ነርስ አለ፣ ኤልቪኤን ኤልፒኤን አለ፣ ሲኤንኤ አለ፣ ወይም ደግሞ ላይሰንስድ ነርስ ይሏቸዋል። አንዳንዴ ደግሞ ፒሲቲ ፔሸንት ቴክኒሻል ይሏቸዋል። እነዚህ በሙሉ ያው ሁሉም ነርስ ቢሆኑ በተለያየ ሌቭል ነው የሚሰሩት ማለት ነው። እና የነዚህን የእያንዳንዱን የስራ ክፍፍል ማወቅ ይኖርብናል። ይህ ፈተና ላይ ከሚጠየቁ ጥያቄዎች ውስጥ አንዱ ነው ማለት ነው። እና ዛሬ ስለሱ እናወራለን። ወደዛ ከመሄዳችን በፊት እንደምታውቁት ይሄ ቻናል ለነርሶች የተዘጋጀ ቻናል ነው። ላይክ፣ ሼር፣ ኮሜንት በማድረግ እንድትጀምሩ ለሚጠቅማቸው ደግሞ ሼር እንድታደርጉ ስል በትህትና ጠይቃችኋለሁ። ወደ ቶፒካችን እንሄዳለን። ዴሊጌት ከማድረጋችን በፊት ማወቅ ያለብን ነገሮች አሉ። አምስቱ ራይት ዴሊጌሽን እናያለን። አንደኛው ራይት ታስክ ነው። ይሄንን ስራ ለማን ነው የምሰጠው? ምን አይነት የምሰጠው ስራ ትክክል ነው ወይ? ያ ሰው መስራት የሚችል ነው ወይ ብለን ማወቅ አለብን። ሁለተኛ ራይት ሰርከምስታንስ ነው። ራይት ሰርከምስታንስ ስንል ለምሳሌ የምንሰጠው ፔሸንት ስቴብል ነው አይደለም፣ ያ ሰው ሃንድ ላይ ያደርገዋል አያደርገውም የሚለውን ማወቅ ይኖርብናል። ሶስተኛ ራይት ፐርሰን ነው ወይ? ያ ሰው ያንን ስራ መስራት ይችላል ወይ ብለን መጠየቅ ይኖርብናል ራሳችንን። ራይት ዳይሬክሽን፣ ያን ነገር እንዴት እንደሚሰሩት ላዘዝነው ሰው በትክክል መስራት መቻልና ለመቻሉን ማረጋገጥ ይኖርብናል። ለምሳሌ ቫይታል ሳይን እንዲያነሳ ልንጠይቅ እንችላለን። ያን ቫይታል ሳይን አንዴ ተኝተው ፔሸንቱ ተኝቶ አንዴ ቁጭ ብሎ አንዴ ቆሞ እንዲያነሳ እንደዛ እንዲያደርግልን ልንፈልግ እንችላለን። ስለዚህ የምናዘው ሰው ያንን መመሪያ በትክክል አንደርስታንድ ማድረጉን ማወቅ ይኖርብናል ስራውን ከመስጠታችን በፊት ማለት ነው። አምስተኛ ደግሞ ራይት ሱፐርቪዥን ያስፈልጋል። ያንን ነገር ከስራውን ከሰጠን በኋላ በትክክል ተሰርቷል አልተሰራም ወይ ብለን ማጣራት ይኖርብናል ማለት ነው። እነዚህን ነገሮች ካደረግን በኋላ ሌላ ምንድነው ስለ ዴሊጌሽን ማወቅ ያለብን ብለን ደግሞ ስናይ እንደነገርኳችሁ የነርሲንግ ፓርቶች የተለያዩ ናቸው እና አንዱ የሚሰራውን አንዱ ማይሰራው አለ እና እነሱን ነገሮች ደግሞ እናያለን ማለት ነው። ሬጅስተርድ ነርስ አርኤን ተብሎ የሚጠሩት ማለት ነው። እኛ ምንድነው መስራት የምንችለው የሚለውን ነገሮች እናወራለን። ኢኒሻል አሰስመንት ወይም ደግሞ አንድ ፔሸንት ገና አድሚት ሲደረግ ያለውን አሰስመንት የምንሰራው እኛ ነን። ኢኒሻል ቲቺንግ ሊሆን ይችላል ወይም ኤዱኬሽን የምንሰጠው እኛ ነን። አይቪ ሜዲኬሽን፣ ዲስቻርጅም ሲኖር እኛ ነን እንትን የምናደርገው። ኮላቦሬሽን ማለት ከዶክተሮች ጋር ሊሆን ይችላል ወይም ከፊዚዮቴራፒ፣ ስፒች ቴራፒ፣ ሌሎች የቲሞች ጋራ የሚኖረው ኮሚኒኬሽን ማድረግ ያለበት አርኤን ነው ማለት ነው። ሌላ ትራያጅም ያው ገና ፔሸንት ሲመጣ ይሄ ወደዚህኛው ሩም መሄድ አለበት ወደዚህ መከፋፈል፣ ይሄም የአርኤን ስራ ነው። ሪስትሬን፣ አንድ ፔሸንት በጣም አስቸጋሪ ሁኔታ ላይ ካለ ሬስትሬን ሊታዘዝ ይችላል። ያንን ማድረግ የሚችለው ሬጅስተርድ ነርስ ነው። አይቪ ሜዲኬሽኖች፣ በአይቪ ሜዲኬሽን የሚሰጥ ብለድ ትራንስፊውዥን፣ እነዚህን የመሳሰሉ ነገሮች እንደዚሁም አንድ ፔሸንት ከሰርጀሪ በኋላ ሊሆን ይችላል ወይም አድካሚ ከባድ አደጋ ደርሶበት ከአይሲዩ ወጥቶ ሊሆን ይችላል። የመጀመሪያውን እንቅስቃሴ በሚያደርግበት ጊዜ ሬጅስተርድ ነርስ ናት ማለት ነው ያንን ነገር የምትረዳው። አዝ ሬጅስተርድ ነርስ እነዚህን ነገሮች ሬጅስተርድ ነርስ ነው የሚያደርገው ማለት ነው። ሬጅስተርድ ነርስ ሌላ ምን ማድረግ ይችላል? ሌሎችን ዴሊጌት ማድረግ ይችላል። ይሄ ስራ ለኤልቪኤን መስጠት ትችላለች፣
CNA or PCT or unlicensed nurse ሁሉም የሲኤንኤ ስሞች ናቸው። አንዳንድ ቦታ ላይ unlicensed nurse ይሏቸዋል፣ አንዳንድ ቦታ PCT ይሏቸዋል፣ አንዳንዴ CNA ለፈተና ስለሚረዳችሁ ነው ይሄን ሁሉ ነገር የምናገረው። ሰው ለነሱ ዴሊጌት ማድረግ ትችላለች ወይም ይችላል ማለት ነው ሬጅስተርድ ነርስ የሆነ። ወደ ኤልፒኤን ወይም ኤልቪኤን ላይ ስንመጣ ደግሞ እነሱ ምን ማድረግ ይችላሉ፣ ምን ማድረግ አይችሉም የሚሉትን እናያቸዋለን ማለት ነው። እነሱ ፎሎ አፕ አሰስመንት ያ ፔሸንት አድሚት ከተደረገ በኋላ ያለውን አሰስመንት መስራት ይችላሉ። ፎሎ አፕ ቲችንግ መስጠት ይችላሉ። ሩቲን ሜዲኬሽኖችን መስጠት ይችላሉ። ኮሎስቶሚ ቼንጅ፣ ፎሊ ካቲተር፣ ስቴሪላይዚንግ መስጠት ይችላሉ። ኮሌክቲንግ ዳታስ እነዚህን ሁሉ ነገሮች ማድረግ ይችላሉ። ምን ማድረግ አይችሉም ካልን ከሬጅስተርድ ነርስ ታደርጋለች ብለን የዘረዘርናቸውን ነገሮች ማድረግ አይችሉም። ይህ ግን እንዳልኳችሁ ለፈተና ነው። ሪል ወርልድ ላይ ላይሰራ ይችላል። ሁሉንም ነገር ሊሰሩ ይችላሉ። ግን ኢንክሌክስ ፈተና ላይ ብለድ አድሚኒስትሬት ማድረግ አይችሉም። አይቪ ሜዲኬሽን አይሰጡም። ፈርስት አሰስመንት ማድረግ አይችሉም። አሁን ቀደም የዘረዘርናቸውን ማለት ነው። እና ሌላው ኤልቪኤን ወይም ኤልፒኤኖች የሲኤንኤ ወይም አንላይሰንስድ ነርሶችን ዴሊጌት ማድረግ ይችላሉ። እነሱ ማዘዝ ይችላሉ ማለት ነው። እነዚህ ነገሮች በደንብ አድርጋችሁ እንድታውቁ ስለአሁን በዚሁ አሳስባችኋለሁ። ሲኤንኤ ወይም አንላይሰንስድ ነርስ ወይም ፒሲቲዎች ደግሞ ምንድነው የሚያደርጉት? እነሱ አሲስቲንግ ዳይሊ ሊቪንግ የሆኑትን ላይክ ማልበስ ሊሆን ይችላል፣ ምግብ መብላት ማይችሉትን ማብላት፣ ማጠብ፣ ባዚንግ የመሳሰሉትን ነገሮች መስራት ይችላሉ። ስቴብል ፔሸንት ከሆነ ከአንድ ቦታ ወደ አንድ ቦታ አብረው ትራንስፖርት ማድረግ ይችላሉ። አምቡሌሽን ስቴብል ከሆነ በኋላ ያንን ፔሸንት ወክ እንዲያደርግ ሊረዱት ይችላሉ። ፖስት ሞርተም ኬር መስራት ይችላሉ። እነዚህን ይሰራሉ ማለት ነው። ነገር ግን ለፈተና ነው። አሁንም እንዳልኳችሁ ግሉኮስ ሞኒተሪንግ መስራት አይችሉም። ግን አንዳንዴ ኤክስፔሪየንስድ ላይሰንስድ ነርስ ካለ ፈተና ላይ ማለት ነው ሊችሉ ይችላሉ። ግን ቶታሊ ለኢንክሌክስ ዝም ብሎ ሲኤንኤ ካን ግሉኮስ ቼክ ማድረግ ይችላል ብትባሉ ነው አይችልም። ክሊንካች ዩሪን ክሊንካች ማድረግ አይችሉም። ስፔስመን መውሰድ ማለት ነው። ዩሪን ክሊንካች ስፔስመን መውሰድ አይችሉም። እና ሌላ የመጨረሻ ደግሞ ማንንም ዴሊጌት ማድረግ አይችሉም። ኢቨን ሲኤንኤ ቱ ዘ አዘር ሲኤንኤ ዴሊጌት ማድረግ አይችልም ማለት ነው። if that they can report to the LVN or RN የሆነ ነገር ፋይንድ አውት ካደረጉ ለምሳሌ ቢፒው በጣም ወርዶ ከሆነ ለነርሷ መናገር ይችላሉ። ለኤልቪኤን ነው የሚሆን ለአርኤን ማለት ነው። ስለዚህ እነዚህን ነገሮች በደንብ በማስተዋል እንድትለዩቸው ፈልጋለሁኝ። ፈተና ላይ በጣም በብዙ መልኩ ይመጣሉና አትኩራችሁ እንድትለዩቸው ላለሁኝ። እኔ ገና እዚህ ሀገር እንደመጣሁኝ አይገባኝም ነበር። የአርኤን ኤልቪኤን ሲኤንኤ ምናምን የሚባለው ነገር አይገባኝም ነበር እና ያው ስሩ ፕሮሰስ ነው ያወቅኳቸው የቱ ምን ይሰራል የትኛው አይሰራም የሚለውን እና እናንተም በተለይ ኢትዮጵያ ሆናችሁ የምትፈተኑ ልጆች አላችሁ። እዚህም ደግሞ ገና ልጆቻችሁን እያሳደጋችሁ ከመጣችሁ አዲስ የሆናችሁ ሰዎች አላችሁና ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁኝ። ሁሌ ለምታበረታቱኝ በርቺ ብያላችሁ ቪዲዮዎቼን ለምታዩ ሼር ለምታረጉ ሰዎች ደግሞ በዚሁ አጋጣሚ ምስጋናዬን አቀርብላችኋለሁ። ቴንክ ዩ ሶ ማች። በርቱልኝ። ዶንት ጊቭ አፕ። ሁልጊዜ የምለው በቃ ተስፋ አትቁረጡ፣ ቀጥሉ። አንድ ቀን አላማችሁ ላይ ትደርሳላችሁ እላለሁኝ። መልካም ጊዜ ይሆንላችሁ። ደህና ቆዩኝ።